ሰላም እንደምን አላችሁ? አጫጭር መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጥታ ወደ ዛሬው መረጃ ሄደላችኋለሁ። አብራችሁ ቆይታ አድርጉ። አርሰናሎች ኤቤሬቺዜን ለማስፈረም ድርድር መጀመራቸው ተሰምቷል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ በዚህ ክረምት ከብዙ ወኪሎች፣ ተጫዋቾችና ክለቦች ጋር እየተነጋገሩ ሲሆን ኤቤሬቺዜ ከአርሰናል የአጥቂ ስፍራ አማራጭ ውስጥ አንዱ እንደሆነ ነው የተነገረው። ተጫዋቹ ባሳለፍነው የውድድር ዓመት በክለብና በዓለም አቀፍ ደረጃ ጥሩ የውድድር ጊዜን ማሳለፉን ተከትሎ መድፈኞቹ የፊት መስመራቸውን ለማጠናከር የ26 ዓመቱን እንግሊዛዊ ለማስፈረም ፍላጎት እንዳደረባቸው ነው የተገለጸው። ተጫዋቹ 68 ሚሊዮን ፓውንድ የውል ማፍረሻ ያለው ሲሆን ነገር ግን የውል ማፍረሻው 60 ሚሊዮን ፓውንድ በ3 ጊዜ ክፍያ የሚከፈል ሲሆን ቀሪው 8 ሚሊዮን ፓውንድ ደግሞ በአዶንስ መልኩ እንደሚከፈል ተገልጿል። ነገር ግን መድፈኞቹ ለተጫዋቹ ዝውውር ከውል ማፍረሻው በታች ለመክፈል ፍላጎት እንዳላቸው ነው የተነገረው። በዚህም ዙሪያ ከስምምነት ላይ ለመድረስ ከክሪስታል ፓላስ ጋር ንግግር እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። አርሰናሎች የፍራንክፈርቱን የአጥቂ ስፍራ ተጫዋች ሁጎ ኤኪቲኬን ለማስፈረም የሚደረገውን ፉክክር መቀላቀላቸው ተሰምቷል። መድፈኞቹ የፕሪሚየር ሊግ ዋንጫ ማሸነፍ የሚችል ቡድን ለመገንባት የመሃል አጥቂ ለማስፈረም ማቀዳቸው ይታወቃል። ለዚህ ደግሞ የአርሰናሉ የስፖርቲንግ ዳይሬክተር አንድሪያ ቤርታ ትክክለኛውን ተጫዋች የማግኘት ኃላፊነት የተሰጣቸው ሲሆን የስፖርቲንጉ ቪክቶር ዮኬሬሽ እና የአርቢ ላይፕዚጉ ቤንጃሚን ሼሽኮ በክለቡ የውጭዎች ዝርዝር ውስጥ ከፍተኛውን ቦታ መያዛቸው ምስጢር አይደለም። ሆኖም ግን የጀርመኑ ጋዜጣ ቢልድ እንደዘገበው መድፈኞቹ ከሁለቱ ተጫዋቾች በተጨማሪ ሌላ አማራጭም እያጤኑ እንደሆነ ነው የተገለጸው። እንደ ቢልድ ዘገባ ከሆነ የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ የኢንትራክት ፍራንክፈርቱን አጥቂ ሁጎ ኤኪቲኬን በዚህ ክረምት ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ተጫዋቹን ለማስፈረም ሊቨርፑል ፉክክሩን እየመራ እንደሚገኝ የተገለጸ ሲሆን አርሰናሎች ከቪክቶር ዮኬሬሽ እና ቤንጃሚን ሼሽኮ አንዱን ማስፈረም የማይችሉ ከሆነ ኤኪቲኬን ለማዘዋወር ለሊቨርፑል ጠንካራ ተፎካካሪ ሆነው እንደሚቀርቡ ተገልጿል። አርሰናሎች ኖኒ ማድዌኬን ከቼልሲ ለማስፈረም ጥያቄ ማቅረባቸው ሰምቷል። የ23 ዓመቱ የክንፍ ተጫዋች በክረምቱ ቼልሲ ሊለቅ እንደሚችል የተገለጸ ሲሆን መድፈኞቹ ተጫዋቹን ለማስፈረም ከቼልሲ ጋር ንግግር መጀመራቸው ተገልጿል። እንግሊዛዊ ኢንተርናሽናል ለኤንዞ ማሬስካው ቡድን በ2024-25 የውድድር ዓመት በቋሚ አሰላለፍ ውስጥ ገብቶ ለመጫወት የቻለ ሲሆን በሁለቱም ክንፍ መጫወት መቻሉ ለአርሰናል ተመራጭ እንዲሆን አድርጎታል ነው የተባለው። በክረምቱ የዝውውር መስኮት ጄሚ ጊትንስ ከቦርሻ ዶርትሙንድ እንደዚሁም ደግሞ ዣኦ ፔድሮ ከብራይተን ሰማያዊ መቀላቀላቸውን ተከትሎ ኖኒ ማድዌኬ በስታንፎርድ ብሪጅ ያለው ቆይታው አጠራጣሪ ሆኗል ነው የተባለው። መድፈኞቹ ወደ ኤምሬትስ እንዲመጣም እያግባቡት እንደሆነ ነው የተገለጸው። እንደ ስካይ ስፖርት ጋዜጠኛ ፍሎሪያን ፕሌተንበርግ ዘገባ ከሆነ አርሰናሎች ተጫዋቹን ለማስፈረም ለቼልሲ ጥያቄ ያቀረቡ ሲሆን ክለብ ከክለብ ጋር ስምምነት ለመድረስ ውይይቶች እየተካሄዱ ናቸውም ተብሏል። ኖኒ ማድዌኬ በ2024-25 የውድድር ዓመት 32 ፕሪሚየር ሊግ ጨዋታዎችን ማድረግ የቻለ ሲሆን በ27ቱ ላይ በቋሚ አሰላለፍ ውስጥ ገብቶ መጫወት ይችላል። ተጫዋቹ ባደረጋቸው 32 የፕሪሚየር ሊግ ጨዋታዎች 7 ጎሎችን ማስቆጠር የቻለ ሲሆን 4 ለጎል የሚሆኑ ኳሶችንም አመቻችቶ ማቀበል መቻሉ ነው የተገለጸው። አርሰናሎች በክረምቱ የዝውውር መስኮት ቤንጃሚን ሼሽኮን በ75 ሚሊዮን ዩሮ ለማስፈረም ከስምምነት ሊደርሱ እንደሚችሉ ተገልጿል። ስሎቬናዊ ኢንተርናሽናል የመድፈኞቹ ግንባር ቀደም ኢላማ ሆኖ መቆየቱ የሚታወቅ ሲሆን ነገር ግን ተጫዋቹን ለማስፈረም እስካሁን የተደረጉ ውይይቶች ወይም ድርድሮች ከተጠበቀው በላይ መጓተታቸው ተገልጿል። ይሁን እንጂ አርሰናልና አርቢ ላይፕዚግ በ75 ሚሊዮን ዩሮ ከስምምነት ላይ ሊደርሱ እንደሚችሉ ለጉዳዩ ቅርበት ያላቸው ምንጮች ነግረውኛል ሲል ኮት ኦፍ ሳይድ ዘግቧል። አርቢ ላይፕዚግ መጀመሪያ ላይ ከ80 ሚሊዮን ዩሮ በላይ የዝውውር ሂሳብ ጠይቀው የነበረ ሲሆን ነገር ግን መድፈኞቹ ከዚህ ባነሰ ዋጋ ተጫዋቹን ለማስፈረም እንዲያስችላቸው ብዙ ጊዜ የፈጀ ድርድር ሲያደርጉ መቆየታቸው ተገልጿል። የ22 ዓመቱ የአጥቂ ስፍራ ተጫዋች በአርቢ ላይፕዚግ የ2 ዓመት ቆይታው በ87 ጨዋታዎች 39 ጎሎችን ማስቆጠር የቻለ ሲሆን ተጫዋቹ በማንቸስተር ዩናይትድ፣ በማንቸስተር ሲቲ እና በሪያል ማድሪድ ራዳር ውስጥ እንደሚገኝም ኮት ኦፍ ሳይድ አክሎ ዘግቧል። አርሰናሎች ቪክቶር ዮኬሬሽን ለማስፈረም ከስፖርቲንግ ጋር እያደረጉት ያለው ንግግር ወደ ላቀ ደረጃ መድረሱ ተሰምቷል። መድፈኞቹ በዚህ ክረምት ከፍተኛ ጥራት ያለው የአጥቂ ስፍራ ተጫዋች የማስፈረም እቅድ ያላቸው ሲሆን ቪክቶር ዮኬሬሽ እና ቤንጃሚን ሼሽኮ ዋነኛ ኢላማቸው እንደሆኑ ይታወቃል። ሁለቱም ተጫዋቾች በዚህ ክረምት ክለባቸውን ይለቃሉ ተብሎ ይጠበቃል። ነገር ግን እስካሁን አርሰናል ለየትኛው ተጫዋች ዝውውር ለማድረግ እንዳሰበ ግልጽ አይደለም ተብሏል። አሁን ላይ ከአውሮፓ የሚወጡ አዳዲስ ዘገባዎች እንደሚያመላክቱት ከሆነ ከኤምሬትስ
ጋር የተያያዘ የሚመስለውና ምናልባትም መድፈኞቹ በዚህ ክረምት ሊያስፈርሙት የሚችሉ ተጫዋች ቪክቶር ዮኬሬሽ ሊሆን እንደሚችል ነው የተገለጸው። ስካይ ስፖርት እንደዘገበው አርሰናልና ስፖርቲንግ የ27 ዓመቱን አጥቂ ቪክቶር ዮኬሬሽ ወደ ኤምሬትስ ሊያቅና በሚችልበት መንገድ ዙሪያ ውይይት እያደረጉ ሲሆን እየተካሄዱ ያሉ ንግግሮች ወደ ላቀ ደረጃ ተሸጋግረዋል ብለዋል። ስካይ ስፖርት አክሎም አርሰናልና ቪክቶር ዮኬሬሽ የ5 ዓመት ኮንትራት ለመፈራረም የተስማሙ ሲሆን በክለቦች መካከል እየተደረገ ያለው ድርድር ተጠባቂ ነው ተብሏል። አርሰናሎች ከክርስቲያን ሞስኬራ ጋር በግል ጉዳዮች ላይ ከስምምነት ላይ መድረሳቸውን ዘገባዎች አመላክቷል። መድፈኞቹ የ21 ዓመቱን የመሃል ተከላካይ ለዊሊያም ሳሊባና ለጋብሪኤል ማጋሌስ ተጠባባቂ እንዲሆንላቸው በማሰብ ነው ለማስፈረም ፍላጎት ያደረባቸው ተብሏል። አርሰናሎች ተጫዋቹን ለማዘዋወር 12 ሚሊዮን ፓውንድ የዝውውር ሂሳብ አቅርበው በቫሌንሲያ ውድቅ ከተደረገባቸው በኋላ አዲስ የዝውውር ሂሳብ እያዘጋጁ እንደሆነ ፋብሪዚዮ ሮማኖ ዘግቧል። የሰሜን ለንደኑ ክለብ ከ17 ሚሊዮን ፓውንድ በሚበልጥ ክፍያ ስምምነቱ እንደሚጠናቀቅም ተስፋ አድርጓል ነው የተባለው። ብራያን ኤምቦሞ ለማንቸስተር ዩናይትድ የመነጋገሪያ ርዕስ ሆኖ ቀጥሏል። ቀያይ ሰይጣኖቹ ተጫዋቹን ለማስፈረም ለብሬንትፎርድ 2 ጊዜ ያቀረቡት የዝውውር ሂሳብ ውድቅ መደረጉ ይታወሳል። ማንቸስተር ዩናይትድ አዲስ የዝውውር ሂሳብ ለማቅረብ ከብሬንትፎርድ ጋር ውይይት እያካሄዱ ሲሆን ወደ 65 ሚሊዮን ፓውንድ በሚደርስ የዝውውር ዋጋ በሳምንቱ መጨረሻ ላይ ከስምምነት ለመድረስ ተስፋ አድርጓል ተብሏል። ራስሙስ ሆይለንድ ማንቸስተር ዩናይትድን የሚለቅ ከሆነ የአስቶን ቪላ ኦሊ ዋትኪንስ በማንቸስተር ዩናይትድ የመሃል አጥቂ ዝርዝር ውስጥ እንደሚገኝ ተገልጿል። ኒውዮርክ ታይምስ እንደዘገበው የተጫዋቹን ሁኔታ ለመጠየቅ በማንቸስተር ዩናይትድ እና በአስቶን ቪላ መካከል ግንኙነቶች መደረጋቸው ታውቋል። ዘሚርን እንደዘገበው ደግሞ ማንቸስተር ዩናይትድ ማርከስ ራሽፎርድን ለአስቶን ቪላ በመስጠት ኦሊ ዋትኪንስን ወደ ኦልድ ትራፎርድ የማምጣት ፍላጎት አላቸው ተብሏል። የሊቨርፑሉ የክንፍ መስመር ተጫዋች ሉዊስ ዲያዝ በክረምቱ የዝውውር መስኮት አንፊልድን ሊለቅ እንደሚችል ሲነገር መቆየቱ ይታወሳል። ይህንንም ተከትሎ የጀርመኑ ክለብ ባየር ሙኒክ ኮሎምቢያዊውን ኢንተርናሽናል ለማስፈረም እንቅስቃሴ ስለመጀመራቸው ተገልጾ ነበረ። የባየር ሙኒኩ ስፖርቲንግ ዳይሬክተር ማክስ ኤቤር ከሉዊስ ዲያዝ ጋር በክረምቱ ዝውውር ዙሪያ ውይይት ማድረጋቸውም ተገልጾ ነበረ። የጀርመኑ ጋዜጣ ቢልድ እንደዘገበው ደግሞ ሉዊስ ዲያዝ በግል ጉዳዮች ላይ ከስምምነት ለመድረስ ከስፖርቲንግ ዳይሬክተሩ ጋር መወያየታቸውን ገልጾ ነገር ግን ባየር ሙኒክ ተጫዋቹን ለማስፈረም ለሊቨርፑል ያቀረበው የዝውውር ጥያቄ ውድቅ መደረጉ ነው የተገለጸው። ሉዊስ ዲያዝ እስከ 2027 በአንፊልድ የሚያቆይ ኮንትራት ያለው ሲሆን ሊቨርፑሎች ተጫዋቹን የመሸጥ ፍላጎት እንደሌላቸው ነው የተገለጸው። ለዛሬ ያስኩላችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ የዝውውር መረጃ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።